ሰላም ጤና ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያለን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው ሰላም ጤና ይስጥልኝ እንደምን ውላችኋል ዜና እናሰማለን የዩኒቨርሲቲ ተማሪዎች መንግስት አስገድዶን ስልጠና እንድንወስድ ያደረገን እንገኛለን ሲሉም መንግስት በበኩሉ ደግሞ ሐሰት ነው ሲል አስተባበለ በምስራቅ ወለጋ ዞን የሚንቀሳቀሰው የኦሮሞ ነጻነት ግንባር ድል ቀናኛለ የወያኔ ካድሬዎች የ16 ዓመትን እንስት ለመግደል ያደረጉት ሙከራም በህዝብ ከሸፈባቸው በምዕራብ ሸዋም ጎደር ከተማ ብሔርተኛ የኦሮሞ ተወላጆችን ቀልብ የወያኔ ፖሊስ ሲያንገላታና ዘረፋ ካይደብን ሲሉ ገለጹ ዜናው ሲተነተን ነው ከዜናው ጋራም ኢዮባይሳ ነኝ በምስራቅ ወለጋ የሚንቀሳቀሰው የኦሮሞ ነጻነት ግንባር ሁለት ገሎ ሶስቱን ማክሰሉ ተገለጸ ነሐሴ 21 2014 ዓ.ም በምስራቅ ወለጋ ዞን ጊዳ አያና ወረዳ ጉቱ መናኸሪያ አካባቢ የኦሮሞ ነጻነት ግንባር ሰራዊት ልዩ ኃይል የኦሮሞ ህዝብን ሲሰሉና ሲያዋክቡ የነበሩ የወያኔ ተላላኪዎች ላይ እርምጃ ወሰደ ሁለቱን ሲገል ሶስቱን ክፉኛ አቁስሏል የምዕራብ ኦሮሚያ የኦሮሞ ነጻነት ሰራዊት አስታውቋል ምረቱ ተሻገር ደጉ ደበበ የተባሉ የተገደሉ ሲሆን ስለሺ ተመስገንና ጨምሮ ሌሎችም ክፉኛ መቁሰላቸውን የኦሮሞ ነጻነት ግንባር አስታውቋል በጠላት ላይ የሚወሰደውን እርምጃም አጠናክሮ እንደሚቀጥል የምዕራብ ኦሮሚያ የኦሮሞ ነጻነት ግንባር አስገልጿል በመቱ ወረዳ ውስጥ የወያኔ ተላላኪዎች አንዲት እንስት የኦሮሞ ተወላጅን ለመግደል ያደረጉት ሙከራ የህዝብ አመጽን ቀሰቀሰ እድሜዋ 16 ዓመት እንስት የሆነችው ሌሊሴ ጌታቸው የተባለችውን ወጣት በመቱ ወረዳ አዶሌ ጉመራ ቀበሌ ውስጥ የወያኔ ተላላኪዎች ታዳጊዋን ለመግደል ሲሞክሩ ህዝብ ደርሶም አስጥሏታል የህዝብ አመጽ በተለያዩ የመቱ ወረዳዎች የተቀሰቀሱ ሲሆኑ ከዚህ ውስጥም ገበያ ጉዶ ሲባ እና አዶሌ የተባሉ ቀበሌዎች ውስጥ ተጠናክሮ መቀጠሉ ታውቋል ሌሊሴ ጌታቸው ከወያኔ ካድሬዎች ተርፋም በህዝብ ርብርብ ህይወቷን ታድገዋት በመቱም ህክምና እየተከታተለች ይገኛለች ቁጥሩ በርከት ያለ የኦሮሞ ተወላጆች በተለያየ ቦታም ዛሬም እንዲህ አይነት በደሎችና ግድያ እየተፈጸመባቸው እንዳለ ውስጣዊ ታማኝ ምንጮቻችን እየገለጹ ይገኛሉ ባለፈው ሳምንት በሂውስተን ቴክሳስ ፕሮፌሰር በየነ ጴጥሮስ በወቅታዊ በኢትዮጵያ ጉዳይ ላይ ውይይት አካሄዱ በ8 23 2014 ዓ.ም በአዲስ አበባ ሬስቶራንት የተደረገው ስብሰባ ወቅታዊ የኢትዮጵያ ጉዳይ ላይ አተኩረው ከወገኖቻቸው ጋር ስብሰባ አካሂደዋል ፕሮፌሰር በየነ ጴጥሮስ እንዳሉት ሰብአዊ ጥሰት በኢትዮጵያ ውስጥ ተንሰራፍቷል አሉ ሙስናውም እንደዛው እግር አውጥቶ እየሄደ ይገኛል ያደጉት ሀገራት ለራሳቸው ጥቅም እንጂ ለኢትዮጵያ ህዝብ ምንም ሊያደርጉ አይችሉም ከወያኔ ጋር አሜሪካንም እንግሊዝም ፖለቲካው ላይ ልዩነት አላቸው ግን በጥቅማቸው ዙሪያ አንድ ናቸው ሲሉ ገለጹ ለግራቸው የሚችለው የአሜሪካ መንግስት ሆነ ሌሎቹ በፖለቲካ ጥያቄ ላይ ከአደጋ ጋር አንድ አይደሉም ይለያሉ ኦፊሻሊ ይነግሩናል we don't like their politics በሰብአዊ መብት የሚያደርጉት እሱን እንግዲህ ለማየት አሜሪካን መንግስት በየአመቱ የሚያወጣውን ማንበብ ነው የሂውማን ራይትስ ሪፖርት እያሉ የሚያወጡት ነው በሱቁ ከያደግ ባለስልጣኖች ጋር ስንት ተካራ ውስጥ ነው የሚገቡት ያደግ ባለስልጣኖች ስንት ዘለፋ ነው አሜሪካኖች ጋር የዝም ብሎ እንትን ነው የናይቪቲ ነው አንኢንፎርምድ የሆነ ዝም ብሎ ከትምህርት የሚሰሙትን ክሬዲብል ያልሆነ ነገር ሰብስቦ ደግሞ ሂውማን ራይትስ ሪፖርት ነው ይላል ያሉ በረከት እንትን እኮ ነው የሚያደርጉት ሊትራሊ ነው በታጥቋቸዋል ድርጅቶቻቸው ከኢትዮጵያ አባረራሉ ለምሳሌ ናሽናል ዴሞክራቲክ ኢንስቲትዩት የሚባል የዴሞክራቲክ ፓርቲ እንትን ነው ሲቪክ ዊንግ ነው ባለም ውስጥ የዴሞክራቲክ ፓርቲ አይነት ዲሞክራሲ እናስፋፋለን የሚል አይአርአይ ምን ደግሞ አለ የሪፐብሊካኖቹ እሱም እንደዚሁ ሪፐብሊካን ፖለቲክስ ዓለም ውስጥ አስፋፋሉ የሚል አለ እነዚህ ሁለቱም ኢትዮጵያ ሄዱ ከ2005 ምርጫ በፊት
እና አካሄዳቸውን አልወደዱም ምክንያቱም እነዚያ ከኦፖዚሽኖች ጋር መነጋገር ጀመሩ ከምርጫው በፊት ከ2005 ኤሌክሽን በፊት አላ ሲያዩ እንዲያዩና በአራሳት ወጡ የዚያን ጊዜ ከለር ሬቮሉሽን ዩክሬን ጆርጂያ ምናምን ነገሮች ነበሩ አሉ ከዛ በኋላ ነው 2005 ነው ያ የሶቪየት ኤክስ ሶቪየት የበሰበሱ ሪፐብሊክስ ላይ እንደፈለጉ ፈንጭተው ደግሞ እኛ ኢትዮጵያ ላይ ይሄንን ሊሞክሩ ነው እንዴ አለ መለስ ፓኪንጎ በሁለተኛ ቀን አባረራቸው የአሜሪካን መንግስት ያለው ምንድነው we regret the measure taken that's a maximum terminology ፕሮፌሰር በየነ ጴጥሮስ ምርጫም ከህዝባችን ጋር የምንገናኝበት መንገድ ነው ህዝባችንን እንድናገኝ ምርጫው ይጠቅመናል ሲሉም ገልጸዋል ተማሪዎችና የፖለቲካ ተቋሚ ፓርቲዎች በኢትዮጵያ ፖሊሲ ላይ ያተኮረው ለከፍተኛ ትምህርት ተቋማት ተማሪዎች የሚሰጠው ስልጠና ከጥሪው አንስቶ በግዳጅ የሚካሄድ መሆኑን ነው የሚናገሩት የኢትዮጵያ ከፍተኛ ትምህርት ተቋማት ተማሪዎች የሁለት ሳምንት ፖሊሲ ስልጠና ላይ መሆናቸውን መንግስት አስታውቋል ነሐሴ 20 የተጀመረው ይህ ስልጠና ተማሪዎች በግዳጅ የሚሳተፉበት መሆኑን አንዳንድ ተማሪዎችና ተቋሚ የፖለቲካ ፓርቲዎች ይናገራሉ መንግስት ግን ይሄንን ያስተባብላል ተማሪዎችና የፖለቲካ ተቋሚ ፓርቲዎች በኢትዮጵያ ፖሊሲ ላይ ያተኮረው ለከፍተኛ ትምህርት ተቋማት የተማሪዎች የሚሰጠው ስልጠና ከጥሪው አንስቶ በግዳጅ የሚካሄድ መሆኑን ነው የሚናገሩት በተለይ በስልጠናው የማይሳተፉ ተማሪዎች በመጪው ዓመት የትምህርት እድል እንደማያገኙ ይገልጻሉ ከዚህ በተጨማሪ የትምህርት ነጻነትና የፖለቲካዊ ሰበካ መርህ ደረጃ አብሮ የማይሄዱ ሆኖ ያለ ተማሪዎች ይህንን አስመልክቶ ቅሬታቸውን እንዳሰሙ ታውቋል ተቃውሞም እንደገጠማቸው የሚገልጹት ተማሪዎች የትምህርት እድል ሳይሆን የኢህአዴግ የያዘው ፕሮፓጋንዳውን እየገለጸ እንዳለ ነው ተማሪዎች እየገለጹ ያሉት ቀድሚያም መነሳት ያለበት የአዲስ አበባ ማስተር ፕላን ጥያቄ ምላሽ ሳያገኝ ሌላ ነገር ውስጥ ገብቶ መዘብዘብ ምንም አያስፈልግም ሲሉ ተማሪዎች ተቃውሟቸውን እየገለጹ ይገኛሉ ተማሪዎቹ እንዳሉት ከሆነ በእጃችሁ ደም አለ ደም ካለበት መንግስት ጋርም አብረን ቁጭ ብለን መነጋገር አንችልም ሲሉ ቅሬታቸውን እየገለጹ ይገኛሉ ተማሪዎች በምዕራብ ሸዋ ጉደር ከተማ የወያኔ ቀለብ ፖሊሶች ጨለማን ተገን በማድረግ ብሔርተኛ የኦሮሞ ተወላጆችን ቤት ሲፈትሹ አመሹ እነዚህ ብሔርተኛ የኦሮሞ ተወላጆች ኦነግን በመሸሸግና ሽብር ለመንዛት እየተደራጃችሁ ትገኛላችሁ ኦነግ ህዝብን እንድታስታጥቁ ገንዘብ እየላከላችሁ ይገኛል በማለት ብሔርተኛ የኦሮሞ ተወላጆችን በመደብደብና ቤታቸውን ሲበረብሩ አመሽተዋል ከብሔርተኛ የኦሮሞ ተወላጆች ቁጥሩ ወደ 16000 የሚጠጋ ብር በዚሁ ቀለብ ፖሊስ ወያኔ ገንዘባቸው እንደተወሰደ ብሔርተኛ የኦሮሞ ተወላጆች ስማቸው እንዳይገለጽ በመጥቀስ ለሰይፈ ነበልባል ሬዲዮ ዝግጅት ክፍል ገልጸዋል ዜናው በዚያ በቃ መልካም ቆይታ ከቀሪው ፕሮግራማችን ጋር በዚሁ ዜማ ወደላ ፕሮግራም እንሻገራለን Subutara ando bien fetu arani Nutu tu kumare be umanu kole gari Nutu fiti fide wanu timfilne bari Oromo bagine sin oromo fitan sina kulo mapade mali Ijole biyatina Mero tamala chunna Sena rangaro patina Vanne malratina Vanne malratina Wala barao bi gurre maratagari Anu lero be gurre maratagari Salan kuru be gurre maratagari Subutara ando bien fetu arani Okare gatondani oka mormitondani Fafakin se te volte jitu manel tieri Kijibana olte volte duga dala jijirte Sangatona la jette golpina dal tigari Ejole biyatina Imsa tu kuma kena Benin sa kapsotina Isa formani kena Waite sambili somna Vani mali ratena Vani mali Hongkalara ubi gurri maratagari Jilana ruwe gurri maratagari Sanatiru we gurri maratagari Subutara handu bim fitu arari Ilaalcha siyaasatiin kutaan waliin qoodinaa Tukumaa uumaa sabni Ilaalcha gamalachuun gurrumaan dhageenan deembarsiifnee namni Garuu wanta dhugaadhaa waan ijaa gurraa qabna tukumaa dhabnee banne Walii galoo dadhabne qormaa kabajaa laanne waliif kabajaa dhabne miidhamaa jiraatamne Ijoollee biyya teennaa ofumaa barreeffannaa Muka tullee seenaadhaaf ol kaa'annaa Bannee maalirratti
በቅድሚያ ለቃለ መጠይቁ ፍቃደኛ ስለሆኑ በሰይፈ ነበልባል ሬዲዮን ስርጭትና ዲሁም ባድማጮች ስም ከልብ አመሰግናለሁ። እስኪ ስሞት ማን ልበል? ስሜ ኡቱከና ማለው ይባላል። መልካም እንግዲህ ያገኘሁት በአሜሪካን ነውና የገዳ ስርዓትን እስኪ እንዴት ይገልጹታል? የገዳ ስርዓት ስንት አይነት መስፈርቶች አሉት? አንድ የገዳ አባት ለመሆን የሚችለው ማን ነው? እንዴትስ ነው? የገዳ ስርዓት ላልከው ነገር የገዳ ስርዓት ማለት የአንድ መንግስት አስተዳደር ስርዓት ማለት ነው። ኦሮሞ በጠላት ባልተያዘበት ዘመን ማለትም በባዕድ እጅ ያልገባበት ዘመን የራሱን መንግስት አቋቁሞ የራሱን ስርዓት ዘርግቶ ይኖራል። ያ የራሱ ስርዓት የግሉ ስርዓት የማንም እጅ ያልገባበት የገዳ ስርዓት ተብሎ ነው የሚጠራ። የገዳ ስርዓት በዚህ እናቆማለን። ምናልባት የገለጽኩ መስለኛል። በዚህ በጭሩ በዚህ እናቆማለን። የገዳ ስርዓት ይሄ የአባ ገዳ ማለት ደግሞ የገዳን ስርዓት የሚመራ ግለሰብ ማለት ነው። የገዳን ስርዓት የሚመራ ያ የገዳን ስርዓት የሚመራ አባ ገዳ በህዝብ ነው የሚመረጥ። በህዝብ ይመረጣል። በነገራችን ላይ ማንኛውም በገዳ ስርዓት ውስጥ 5 እርከኖች አሉ። 5 እርከን ስንል 5 ፓርቲ እንደማለት ነው። በአሁኑ በዘመኑ አጠራር ዘመናዊ በሆነ አጠራር ስንጠራ 5 የፖለቲካ ፓርቲ አለ ማለት ነው። በተለያየ ስም ይጠራል፣ ግን የተለያየ ነገር አያካሂድም። አንድ አይነት ነገር ነው የሚያካሂድ። ምን አንድ አይነት ማለት ምን ማለት ነው? ስርዓቱን ይጠብቃል። ስርዓቱን የገዳን ስርዓት ማለት ነው ይጠብቃል። ወደ ሱልጣን የሚመጣ በየ8 አመቱ ስልጣንን አንዱ በተቆጠረለትና በተቆረጠለት ቀን ሳያሳልፍ ለሚከተለው ከሱ ለሚቀበለው ያስረክባል። እንደዚህ አይነት መራመርቶ ማለት ነው በኦሮምኛ። በአማርኛ ምን እንላለን? አዙሪት ሳይክል እንላለን። በእንግሊዘኛ ሳይክል ይሰራል። በዙር ይመጣል ማለት በዙር ይመጣል። ስለዚህ የገዳን ስርዓት የአባ ገዳ ሊሆን የሚችል ሰው እንዴት ነው ለተባለ በምርጫ ነው። ምርጫ ሲባል ከ5ቱ ፓርቲ አንዱ ፓርቲ ዘንድሮ አባ ገዳ የሚሆን ከሱልጣኑን የሚረከብ ከሆነ ያ ፓርቲ ነው ከራሱ መርጦ የሚያቀርብ። ከራሱ መርጦ በስርዓት ምንም ግርግር ሳይኖርበት ሌላ እጅ ሳይገባበት ያቀርባል። ህዝቡ ደግሞ ተቀብሎታል፣ ተዋህዶታል። የራሱ ስርዓት ነው፣ ራሱ የገነባ ስርዓት ነው። ስለዚህ ህዝቡ በደስታ ተቀበላል። ያ የመጣለትን ማሪ በዙር የሚመጣው የሚተካው ሰውዬ
እሱም 8 አመት ሲመራ ቆይቶ ሌላ ይመጣል በአምስት ሱር እንደዚህ ይዞራል ይሽከረከራል እንግዲህ እያሉ ያሉት በየ8 አመቱ መሪውን የሚመርጥበት ሲስተም ነው ገዳ ስርዓት ሴቶችን እንዴት ይመለከታል የሴቶች ድርሻ ምን ይመስላል የሴቶች ድርሻ በጣም ከፍተኛ ነው አያገልም ስንል ከወንዶች ጋር ተቀላቅሎ ስርዓቱን ይመራሉ ሲባል እንዴት ነው በጾታ ተደራጅቶ ነው እነሱ እንዴት ቢባል አሁን ለምሳሌ ብዙውን ጊዜ ግልጽ አይደለም ይሄ ነገር ሲገለጽም ግልጽ አይደለም ከኡነት የራቀ ነገርም አንዳንድ ጊዜ ይቀርባል ሴቶች ይጨቆናሉ ይባላል አይደለም በፍጹም አይደረግም እንዴት ቢባል የአባ ገዳ ሚስት ትልቅ ክብር አላት ትልቅ ክብር ይሰጣታል ትመራለች ማለት ነው የሚሰጣት ቦታ ልክ ለአባ ገዳ የተሰጠ ቦታ ነው የምታስተላልፈው ነገር ቢኖር የምታስተላልፈው አስተዳደራዊ ጉዳይ ቢኖር በሴቶች በኩል ያለው ነው የምታስተላልፈው ሴቶች የራሳቸው ባህላዊ ጉዳይ የሚያስተላልፉበት መንገድ አላቸው ሴት ወንዶች የማይገቡበት ወንዶች እንኳን ቢያጠፉ ወንዶችን የሚቀጡበት እስቲ ከወንዶች በታች ከሆነ ወንድ ሲያጠፋ ወንድ ጾታዊ በሆነ ጉዳይ ጥቃት ካደረሰባቸው ለምንድነው ወንዲን ሊቀጡ የሚችሉት ከነሱ ከወንድ በታች ከሆኑ ኢነዝ በነጾታ እንደዚህ ይመራሉ ኢነም በነጾታ እንደዚህ ይመራሉ በነጾታ ውስጥ አትግባ ጾታን በተመለከተ የሚባል አይነት ነገር ይመስላል እውነተኛ ነገር ብናስቀምጥ ይሄ ነገር ማለት ምን ማለት ነው እንበልና አንድ ሴት ወለደች እንበል መውለድ ግዴታዋ ነው እንግዲህ የተፈጥሮ ግዴታ ነው ከወለደች በኋላ በተወሰነ ጊዜ ባልየው አይቀርባትም የተወሰነ ጊዜ ሲባል እንደ ከተማ ሴት በ40 ቀን በመናምን አይደለም በደንቡ ከሆነ እስከ ወንድ ልጅ ከወለደች እስከ 2 አመት ወይም እስከ 1 አመት እስከ 1 አመት አይቀርባትም ሴት ልጅ ከወለደች አትሊስት 8 ወር ምናምን እንደዚህ አይቀርባትም በጉልበት ከደፈራት ታስቀጣለች ባልየው ራሱ በጉልበት ከደፈራት ታስቀጣለች ማንን ጠርታ ወንድን ጠርታ አይደለም ሴቶቹን ጠርታ በሴቶች ይቀርባል ሴቶች ያቀርቡታል ይቀጣል ገባ ይሄ ለምሳሌ ያክል ነው የጠራሁልኝ ስለዚህ በገዳ ስርዓት ውስጥ የሴቶች ድርሻ ከፍተኛ ነው በጣም ከፍተኛ ነው እስኪ በገዳ ስርዓት ውስጥ ለምሳሌ ጉድፈቻ የሚወሰድ ሰው አለ ኦሮሞ ጉድፈቻ ይወስዳል ሞጋሳም ይሰጣል መሪ ሊሆን ይችላል ያባገዳ አንድ ቦታ ይይዛል በገዳ ስርዓት ውስጥ ለምሳሌ አንድ ሰው ጉድፈቻ ሰው ወሰዱት ይሄን ጉድፈቻ የወሰዱትን ልጅ ነገ አድጎ በ8 አመትም ኮን በ8 አመቱ ምንድነው እድሜው 8 አመቱም የሆነ ልጅ አባገዳ ሊሆን ይችላል የሚል አለና ይሄ ልጅ መሪ ሊሆን ይችላል አባገዳን ይተካል አንድ ነገር አለ እድሜ 8 የሆነ አይደለም እድሜ 8 የሆነ ገና ደበለ ነው 16 ሲሆን ቀብሬ ነው ከዛ እያለፈ ይሄድና እንዳልኩ በራሱ ፓርቲ ውስጥ ይመረጣል በራሱ ፓርቲ መጣው يا بليسا يشي فجاسا لا بيش بوبيسا كجلتان مرا دها بربديسا أباو جبيسا ويا بليسا በአምቦ ከተማ ውስጥ ዛሬም ውጥረት ነግሶ ይገኛል የአምቦ ዩኒቨርሲቲ ተማሪዎች አምፀዋል አምቦ ውስጥ ችግር ተባብሶ እንዳለም እየተነገረን ይገኛል ወደ አካባቢው ደውለን ያገኘነው ቄሮ ከናንተ ጋር አብረን እንከታተላለን መልካም ቆይታ አባውን ጀቤሳ ዜማው ይቀጥላል እንግዲህ ከዜማው በኋላ ይቀርባል لا بيش بوبيسا كجلتان مرا دها بربديسا እስኪ ስምህን አስተዋውቀኝና በአምቦ ውስጥ እየተካሄደ ያለው እንቅስቃሴ ምን ይመስላል ኦኬ አምቦ ውስጥ ያው ነታወቂ የቀሮት እንቅስቃሴ የተማሪ ዶርና
አሁን እንግዲህ ያው ከትላንትናው 12 ሰዓት ጀምሮ እስከ 5 ሰዓት ከምሽቱ የአፋን ኦሮሞ ፍንቅለ ዲዳ ገብሩማ የሚባለው ተካሂዶ ነበረ። እንዲሁም የዛሬ ደግሞ የሚበልጥ ነው። ምንድን ነበረ ዛሬ ዛሬ በየወረዳው ስብሰባ ነበረ። የአምቦ ዩኒቨርሲቲ ውስጥ አራት ቦታ ተከፋፍለው በየወረዳው ነበረና የጀልዱ አምቦ ከተማና የአምቦ አካባቢ ነዋሪዎች ነበሩና አንድ ላይ አዳይዛት የኦፒዲዮስ አባሎች እዛ ነበሩና በቃ ከዛው ሐሳብህን በኦሮምኛ መግለጽ አንዴ አድምጠኝ። ሐሳብህን በኦሮምኛ በደንብ መግለጽ የምትችል ከሆነ በኦሮምኛ በደንብ መግለጽ ትችላለህ። ምንድነው የኔ ጥያቄ? በአምቦ ውስጥ እየተካሄደ ያለው እንቅስቃሴ ምን ይመስላል? ትናንትና የሆነ ፍንዳታ ነገር እንደነበረና ቃጠሎም እንደነበረ ሰምቻለሁ። የህዋት ባለስልጣናቶች አስገድደው ስብሰባን እንዲካሄድ ያደረጉ ይገኛል የሚል ነገር አለ። እስኪ ንገረኝ ስለሱ። ኦኬ አፋን ኦሮሞ ቲቪ ከሚኒስትሪ ውስጥ ባየር ነው ከሰለና ባጀናው ተደረገ እንኩኒ ከሌሰራ ይገለ እንከለ ዲዳ ገብሩማ ደሮናምቦ ከሊቶኬ ጀሩ ባውሳባ ይባ ከነማ ገመት ዲቪ ከማራ አኩማ ቤከው ወያኔ ሞትማን ወያኔ አፋን ሚሻት እንዶች ቃኒ በረቶታ አኑሌ ገራገራ ጎዲነ ለተሻዋረ ዩኒቨርሲቲ አሞት ቤተ ተሳትረ አመንተና ኤሮን አምቦ ወጪሳ ጆፌት በደዳ ገብሩማ ራወጫ ጅራ እንዲ ከሊንሳ ባዬ አለነማ አጃይሮዲኒ ከራወደ አዲኩ ዕላማ ሀጋ አሻኒ ያውተንሳ ኤሮን አደኖ ወጪ ወልጌ ከነንቴን ወጪ ናማ ጉማጂ ወሪ ጉማ ወልኢንታ ወከሰፉት አካ አዳት ከንጀሩ ከራገኔ አደኖ ኪማል አጌልታ ቱሬ አልማ ከናቲኒ አረሌ አዲኩ ዕላማ ራጃ ቀሌ ኦቶ ቸሬኝ ናዲኒ እና ያደኖ ቢገልና አደኖ ቦዶ ተደርበኒ ቢንቱላ ዲዳ ገብሩማ ተናንዱራ ጃፈሮቢ ወሬገመኒ ከሮናምቦ ያደኖ ታሽ ዳኒ ኦፌ አልማ ከናቲኒ ገልማ ወለገኝ ፍሞ ስርፋፊ አደኖ ዳኒ ካንቶሬዳ እስኪ አንዴ አድምጠኝ እያልኩ ያለሁት ሰላማዊ ሰልፍ ነበረ። የአምቦ ህዝብ ሰላማዊ ሰልፍ ወጥቶ ነበረ እያልከኝ ነው ያለኸው? ተማሪው ነው ሰላማዊ ሰልፍ የወጣው? ይሄ ድምጽ የአምቦ ህዝብ ድምጽ ነው? አንዴ ላሰማህና ከሆነ ነው በለኝ፣ ካልሆነ ደግሞ አይደለም ትለኛለህ። የአምቦ ህዝብ ድምጽ ነው ይሄ? ኦኬ ቦኒ ተናምቦ ቶንታኔ ዴሮ ዩኒቨርሲቲ መጋላ አምቦቲ ዩኒቨርሲቲ መጋላ አምቦ ቢያት ከራወተ uummanni akkasitti namni waraanaan itti fafee waan mana jiruutii inni sagalee dhageessuu hin dandeenye nuni barattoota yuunivarsiitii waan ta'aniif barattoota yuunivarsiitii keessatti dhaadannoon kun dhageessifamaa ture nuni illee ammas kan waraabbanne hin qabna baay'eesaa dhageessuu hin danda'a sayyuu. እስኪ አንተ አዘጋጀው እኔ ይሄንን እስኪ እንትን እንበለው። መልካም
malee isaan kanaaf kana fakkaatan hedduutu jiru haaluma kanaatiin har'as kunoo dhufeetii jira har'allee humna addaatiin marfamuudhaan doorni eegamaatu jira isuma ammaa kanallee baay'ee kan nama gaddisiisu doorniidhaan bilookiidhaan humna waraanaa itti ramadaniitu haala dararama keessa jirraati baay'ee kan nama gaddisiisu nuti barattoota yuunivarsiitii dhaabbilee barnoota olaanoo taanee humna waraanaatiin eegamnee mana sirreessaa yookiin mana hidhaa keessa taa'uu keenya mirkaneessuudhaaf yaadannoo fi biyyaan har'allee kan itti fufedha. Haaluma kanaatiin yakka malee wanti addaa nurratti raawwachaa jira sagaleen keenya nuuf haa dhaga'amu kan jedhu nuni borullee itti fufna kan jedhu qeerroon ammoo kutannoo qabuun መልካም እያልክ ያለኸው ዛሬም የአምቦ ዩኒቨርሲቲ ተማሪዎች ድምጻቸውን እያሰሙ ይገኛሉ ነው የትኛው ፖሊስ ነው መከላከያ ነው ፈጥኖ ደራሽ ወይስ ፌደራል ነው በአሁን ሰዓት የአምቦ ዩኒቨርሲቲ ከቦ የሚገኘው እንደው የተጎዳ ሰው አለ የታሰረ ተማሪስ አለ ወጥቶ ሲያናገራችሁ አካል አለ የዩኒቨርሲቲው ዲንስ ምን መልስ ሰጣችሁ ያናገራችሁ አካል አለ ከነረት በረቶን ንብራ ሄዳመን እንደ ጋፋ ወልገኝ ዘልቀምነረት በረካ ዋቁማ ዳባ ጀዳሙቱ ንብራ ሄዳሜራ በረካ ሲራ ወጋ ተደፋራ ሀሉማ ከናቲን ዋንቲ ፕሬዝዳንቲ ዩኒቨርሲቲ Ambora Dr. Mithisuke Tora Daganis kan Germani ammas talletti goone yookiin immoo killee itti geessna kan jirra asirra kan namatti mul'atu dubbii isaaniirra barattoonni ergama addaa fudhatanii akka dalla mooraa yuunivarsiitii seenanidha. Kana malees immoo isaan kan jedhani barattoonni keenya addaati hoogganamu kanaaf tarkaanfii ni fudhanna kan jedhu dubbii isaanii yaadatan hubatamudha. Haaluma kanaatiin kan eegaa jiru yoo jiraate poolisii naannoo Oromiyaa fi poolisii waardiyyaa dhibbii osoo hin taane federaalaa nutti naqaniitudha. Federaalaan sodaachifama afaan qabeetiin sodaachifama ulee isaaniitiin sodaachifamaadha kan nuti walga'ii seennu sakattamitti keessaa fi ala jirullee garaagarummaa guddaan kan qabu shamarran hanga qomee isaanii baafatanitti dhiirri hanga qabachuu isaanii sakattamitti jiru yeroo walga'ii seennullee haala addaatiin wanti nuti sodaachifamne afaan qaawweeti rasaasaatiin eegamaatii jiru kanaaf poolisoota yoo ta'e kan federaalaa inni magaalaa keessa buufatee jiru immoo akka alarraa nu bilbilaa jiranitti kan adda waraanaarraa dhufan dargaggoota lama sadii ta'anii deeman ari'anii qabuudhaan akkasumas immoo humna addaatiin ukkaamsamanii reebamaa akka jiranidha. Akka kanaatidha kan fakkaatu boris immoo haaluma kanaa itti waan dhaabatu hin qabu itti fufna miti sagalee keenya dhageessifanna itti duunu obboloonni keenya dhabni duuba itti fufa waan ta'eetiif kun murannoo fi kutannoo keenyadha. መልካም ያምቦ ቄሮ ስለሰጠኸኝ ማብራሪያ በጣም አመሰግናለሁ እግዚአብሔር ይስጥልኝ ነገም ተከታትለን እናቀርባለን በጣም አመሰግናለሁ ደህና ሁን አባው ጀቤሳ ዋቂያ ባሌሳ ገሼ ከጃሳ ለቤሼ ቦቤሳ ከጅርታን መራ ደሃ በርበዴሳ አባው ጀቤሳ ዋቂያ ባሌሳ ገሼ ከጃሳ ለቤሼ ቦቤሳ ከጅርታን መራ ደሃ በርበዴሳ Shaku kanafi abao jabesa waqtiya balesa digashe fatasa la peshe bobesa bakajirtan mara
daha barbadeessa abaa jabeessa waqtii yaabaleessa dhiiga ishee tajaasa lafee ishee bobeessa bakka jirtan mara daha barbadeessa. ጨርሶ 8 ዓመት ዙር ጨርሶ እንዲያገባ ፈቀደለት። ይቅርታ ለባዕድ አንገዛም በማለት ውድና ክብር የሆነውን ህይወታቸውን ለሚወዳት ኦሮሚያ እየገበሩ ይገኛሉ። የዩኒቨርሲቲ ተማሪዎች አንገዛም በደም ተጨማለቀ ወያኔ ጋራም አንሰበሰብም አንነጋገርም በማለት ቁጣቸውን እየገለጹ ይገኛሉ። የተቀራ ኦሮሞ ህዝብ የት ነው ያለው? በውጭ ሀገር ያለው ኦሮሞ የሰው ሀገር አስበለት ይሆን? ወገኔ የሰው ሀገር የሰው ነው። ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምሰንብታችኋል። ከአቶ ታዲዮስ አብዲሳ ጋራ የምናረጋውን ውይይት እንድትከታተሉ እጋብዛለሁ። በዚህ ዜማ ቆይታ እናደርግና እንግዳዬን ይዤ ቀርባለሁ። መልካም ቆይታ። ተወዳጁን ድምጻዊ ኤቢሳ አዱኛ ነፍስህን በገነት ያድርገው እንላለን። ተወዳጁ ድምጻዊ ኤቢሳ አዱኛ በአረመኔዎች እጅ ወድቆም ህይወቱን አጥቷል። ብዙ የኦሮሞ ተወላጆች በግፈኛው በወያኔ እየታረዱ እየተገደሉ በየቦታው በየጥሻው እየወደቁ ይገኛሉ። ዛሬም የኦሮሚያ ምድር በደም ጨቂታለች። ዛሬም የተማሪዎች የድረሱልን ጥሪ እያሰሙ ይገኛሉ። አንገዛም ብለዋል።
እንግዲህ ታዲዮስ አብዲሳም ለቃለም ጠይቁ ፍቃደኛ ስለሆንክ በሰይፈ ነበልባል ሬዲዮ ዝግጅት ክፍልና እንዲሁም ባድማጭ ስም ከልብ አመሰግናለሁኝ። እኔም አመሰግናለሁ ኢዮብ ለምታደርገው ነገር ሁሉ። እንደምን አላችሁ አድማጮች? እንዴት ነህ ኢዮብ አንተ? በጣም እኔ ደህና ነኝ እግዚአብሔር ይመስገን። ደግሜ አመሰግናለሁ። ታዲዮስ ወደ ውይይታችን እንገባለን። እስኪ ታዲዮስ ወደ እንደው በአሁን ሰዓት እስኪ ኦሮሚያና ኦሮሞ ህዝብ ያለበት ሁኔታ ምን ይመስላል? እስኪ ባጭሩ ግለጽልኝ። በአሁኑ ሰዓት የኦሮሞና የኦሮሚያ ምድር ነፃነት እያሉ ነው። ከዛም ባለፈ ደግሞ ከጠላት በሚሰነዘርባቸው ጥቃት ራሳቸውን ለመከላከል እንግዲህ ህዝቡ በጋራ እንደ ሰንሰለት ተያይዞ አይገባቸውም እያለ ተቃውሞን እየገለጸ ነው። ከዛም ባለፈ ደግሞ በውጭም ሀገር የሚገኘው ይህንን ትግል ለማገዝ በመላው ዓለም የኦሮሞን ህዝብ በሀገር ውስጥ የሚያደርገውን ትግል እንደግፋለን ብሎ ትልቅ መነቃቃት የፈጠረና በጠላትም ዘንድ ደግሞ ከፍተኛ ድንጋጤን ፈጥሯል። እናም አሁን በኦሮሚያ ምድር ላይ ምንም እንኳን መኖር ባይቻልም የሀገር ባለቤትነቱን ለማስመለስ ግን በተለይ በእነዚህ በአዲሱ ትውልድ ቆቤ ጄኔሬሽን እየተደረገ ያለው ነገር በጣም የሚያስደስትና ለሁላችንም ተስፋ የሚሰጥ ተስፋ ሰጪ ነው። አልፎ ተርፎም በጣም በርካታ ግለሰቦች በየቤታቸው ሳይለንት ማጆሪቲ ማለት ነው ከተኙበት የነቁበት ጊዜ ነው። ዳግም ስለ ኦሮሞ ህዝብ ትግል የሚወራበት ዘመን ደርሰናል ማለት ነውና ኦሮሚያና የኦሮሞ ህዝብ አሁን በአሁኑ ሰዓት ከፍተኛ እርምጃ ላይ እየሄዱ ነው። እናም የሚያስደስት ነው ብዬ ነው የማስበው። ይህ በእንዲህ እንዳለ ግን ይሄ ደስታችን ቢሆንም ነገር ግን የሚያሳዝንም ነገር ይኖራል። እንደምታውቀው የዚህ የቲፒኤልኤፍ መንግስት ከሀገርም ውጪ ጭምር ባለፉት 20 ዓመታት የኦሮሞ ተወላጆችን ድንበር ተሻግሮ እያፈነ እየወሰደ በእስር ቤት እያሰቃየ ግማሾቹን በማለቅ ግማሾቹን ደግሞ በመግብ በመመረዝ እየገደለ ይገኛል። ይሄ አዘናችን ነው። ነገር ግን የነሱ ደግሞ ደም የነሱ አጥንት እንደዚሁ ከንቱ ሆኖ አልቀረም፣ ስማቸውም ተቀብሮ አልቀረም። እናም የኦሮሞ ወጣቶች ይህንንም በማየት ነው ጥንካሬና ወኔያቸው እየተገነባ ዛሬ እንግዲህ በወጣት ላይ ማነው በጠላት ላይ ከፍተኛ ድል እየተቀናጁ ነው ያለውና የኦሮሞና የኦሮሞ ህዝብ ይሄንን እየሰራ ነው የሚገኘው ብዬ ነው የማስበው። መልካም ታዲዮስ እንደገለጽከው በአሁን ሰዓት ወያኔ ሽብር ውስጥ ይገኛል። እንደው በአሁን ሰዓት ያለው ነገሮች ያሟጠጠ እየመጣ ይመስላልና በኦሮሚያ ውስጥ ደግሞ የተለያየ ወንጀሎች እየፈጸመ ይገኛል ህወሓት። በኦሮሚያ ውስጥ ተወልደው ያደጉ ኦሮምኛ የሚናገሩ የትግራይ ተወላጆች በማሰማራት የኦሮሞ ህዝብን በማሰለልና እንዲሁም እርምጃ እንዲወስዱ እያስደረገ ይገኛል። እንደውም በተለያየ ሀገር እንዲሰለጥኑም እያደረገ ይገኛል። እንደው በዚህ ላይ የምትለኝ ነገር አለ? የኦሮሞ ህዝብስ ምን ማድረግ አለበት? በኦሮሞ ምድር ተወልደው የኦሮሞን እንጀራ በልተው የኦሮሞን ወተትን በጠጥተው ያደጉ ልጆች መልሰው ያሳደጋቸውን ያበላቸውን ህዝብ መልሰው ሲያጠቁ እንደው ምን ትላለህ? እሱ ነው የሚገርመው። እውነት ትክክል ነው። ጥሩ ኢንፎርሜሽን ያገኘ ይመስለኛል። ከትግራይ የተወለዱ ነገር ግን በኦሮሚያ ምድር ተወልደው የራሳችንን ቋንቋ ተናግረው በእኛ አካባቢ ትምህርት በቆቤ ተምረው ያደጉ የትግራይ የልጅ ልጆች በከፍተኛ ሁኔታ በስለላ ላይ ሰዎችን በማደን ሰዎችን በመግደል በራሳችን ቋንቋ የራሳችንን ትውፊት የራሳችንን ባህል ጠንቅቀው ስለሚያውቁ እነዚህንም ሰዎች ደግሞ ለትግራይ
ህዝብ ብቻ እንዲያስቡ ተደርጎ ነገር ግን የኛን ቋንቋ የኛን ባህል ተናግረው ከኛው ጋራ ሁሉን ነገር እየተቋደሱ የኖሩ ነገር ግን እነሱም መርጠው የቲፒኤልኤፍ መንግስት በጣም በሚስጥር ወደ ለንደን እዚህም እኛ በመኖርበት አሜሪካም በተለይ ቻይና እየወሰደ እያሰለጠናቸው ነው ይሄም በሚያደርግበት ምክንያት የ2015 ወይም የ2007 በኢትዮጵያ አቆጣጠር ምርጫ እየመጣ ነው እነዚህ የትግራይ ልጆች ማለትም ከትግራይ ደም ያላቸው የተወለዱ ልጆች ፓርላማ እንዲገቡና ነገር ግን በኦፒዲዮ ስር እንዲካተቱ ያም እንግዲህ ኦፒዲዮ ማለት በቋንቋ ኦሮምኛ ተናጋሪ ሆነው በፓርላማ ደረጃ ያንን በቲፒኤልኤፍ ስሙ ኦፒዲዮ አባል ነገር ግን በስም ደረጃ ብቻ ውስጡ ግን የትግራይ ተወላጆች ፓርላማው ላይ ተሰብስበው በቁቤ እየተናገሩ ይሄንን ብዙሃኑን ህዝብ እየረገጡ ለመግዛት የ5 ዓመት የስቃይ ዘመን እንደገና ሊጨምሩበት ከፍተኛ ዝግጅት እያደረጉ ነው በተለያየ ቦታ የተወለዱ ከወለጋም ካምቦም አካባቢ ከወለታ አካባቢ የተለያዩ ቦታ የተወለዱ የትግራይ በተለይ አዲስ አበባ አካባቢ ወይም አዳማም እንደዚሁ ብዙ ኢንፎርሜሽኖች እየደረሱ ነው ወደ ውጭ ሀገር እየተማሩ እየተመለሱ ይገኛሉ የትግራይ ልጆች ማለት ነውና ነገር ግን የሚናገሩት ኦሮምኛ ነው የሚያወሩት ያው የሚገናኙትም ተወልደው ያደጉት እዛ ነው በሰፈር አካባቢ እንግዲህ ይሄንን ነገር ያቃሉ ዲፕሊ ገብቶ ጠለቅ ብሎ ያቃሉ ተብሎ ስለማይታሰብ ይሄንን ስትራቴጂ ነድፈው እየተንቀሳቀሱ ይገኛሉ ነገር ግን ይሄንን አውቀንኛ ከኛ ደግሞ የሚጠበቀው ምንድነው የሚለው ነገር አያይዘን መመለስ ያለብን ይመስለኛል ይሄንን ካደረጉ ዘንዳ እውነት የደም ንክኪ ባለበት እነሱ ራሳቸው ካመጡት ዘንድ እኛም ደግሞ ከታች ወደ ላይ የራሳችንን ስራ የቤት ስራችንን መስራት አለብን የኛ ሆምወርክ ሆነ ያለበት አንተ ማነህ ከየት መጣ የታገር ሰው ነህ ብለን መጠየቁን ለመጀመር መቻል አለብን ኦሮሞ ጠላቱ በጣም ብዙ ነው ትግሉም ደግሞ የሰፋ ነው ለሀገር ባለቤትነት ጥያቄ በጣም የመረረ ትግል ማድረግ ያስፈልጋል ዝም ብለን እየተቀመጥን መገደል የለብንም አትሊስት እነሱ ጥይት በሚተኩሱበት ሰዓት እኛ ደግሞ ያንን ልናከሽፍ የምንችልበት ስትራቴጂ መንደፍ ያስፈልጋል ዝም ብለን ተቀምጠን ካየን ግን እያንዳንዳችን ቤት እያንኳኩ የታወቀ ነው ወይ ይረሽኑናል ወይም ደግሞ ከሀገር እንድንሰደድ ያደርጉናል የሀገር ባለቤትነት ጥያቄውም እየደበዘዘ እንዳይመጣ ልክ የዚህ ሀገር ሬድ ኢንዲያኖች ወይም ደግሞ አውስትራሊያ ያሉ የጥቁር ህዝብ ተነጥቆ ጥጋስ ይዞ ዛሬ በሰቆቃ የሚኖሩበት ዓለም እንዳትፈጠር ያቺ ኦሮሚያ ለነሱ እንድትሆን ያደረጉት ያለው ነገር ለኛ ለማድረግ ይሄንን ሁሉ ስትራቴጂኛም ጎን ለጎን መንደፍ መቻል አለበት ይሄ ፈርጀ ብዙ ስራ ነው የሚጠይቀው ነገር ግን የኦሮሞ ተወላጆች ይሄንን አውቀው ጠንቅቀው በተለያየ ትምህርት ቤት ይሄንን እንዲያስተላልፉ አስተማሪዎችም ይሄንን ነገር ተደራጅተው እንዲንቀሳቀሱበት ተማሪዎችም አሁን ያደረጉት ያለው ነገር ይሄንንም ደግሞ ጎን ለጎን እንዲያደርጉት እንዲጠነቀቁ ነው ዛሬ 5 ለ1 በሚባል የቲፒኤልኤፍ ግሩፕ ያደራጀን ያለው ከአምስቱ አንድ በብዛት የሚያደራጀው የትግራይ ተወላጆች ናቸው በዛው ጎን ለጎን ደግሞ እነዚሁ ኦሮሚያ ላይ ተወልደው ያደጉ የትግራይ ተወላጆች መሳሪያ እየታጠቁ ነው ያንን መሳሪያም ደግሞ እንዴት እንደሚያስታጥቋቸው የታወቀ ነው ምንም ጥርጥር የለውም የህዝብ ገንዘብ ነው የህዝብ ሀብት ነው እየደበቁ ያስገቡ ያው ለትግራይ ተወላጆች መሳሪያም እያስታጠቁ ይገኛሉ ራሳቸውን እንዲከላከሉ እኛም ደግሞ ጎን ለጎን ምን ማድረግ አለብን ነው በአገር ውስጥም ያለው ህዝብ በውጭም የሚኖረው የኦሮሞ ተወላጅ በጋራ
ይሄንን ነገር ይሄንን ሰንሰለት ለመበጣጠስ ይሄንን ሊበክሉን መንገዱን እየጠረጉ ያሉትን ለማኮላሸት በጋራ እንግዲህ መንቀሳቀስ ተገቢ ነው። እናም እነዚህ የትግራይ ተወላጆች ለጊዜው የ5 ዓመት የሰቆቃ ዘመን የኦሮሞ ህዝብ ላይ ለመጫን እየተደራጁ ነው የሚገኙት። ጥቂት የኦሮሞ ተወላጆችም ኦፒዲ ውስጥ ያሉት ተጨምረውበት እንግዲህ ይሄንን ነገር እነሱ ለማድረግ እየተንቀሳቀሱ ነው። ነገር ግን የሚሆንላቸው አይመስለኝም። የኦሮሞ ህዝብ አሁን አምርሯል። በተለይ ወጣቱ የሀገር ተረካቢው በጣም እያመረረ መጥቷል። ምክንያቱም ተቀምጦም እየተገደለ ነው፣ ሳይናገርም እየታሰረ ነው። ተርቦም አገሩ ላይ መኖር አልቻለም፣ የበይ ተመልካች ሆኗል። ስለዚህ ይሄ ሁሉ ከሚሆን እንግዲህ ፍንጭለ ዲዳ ገብሩማ የሚባለው ዳግም ኦሮሚያ ላይ ከዳር እስከ ዳር እንቅስቃሴ እየተደረገ ነው። ትክክል ነው። የባርነት ዘመን ማብቃት አለበት። የሀገር ባለቤትነቱንም ቦታ ደግሞ የኦሮሞ ህዝብ መረከብ አለበት ነው የምንለው። ይሆናል፣ ምንም ጥርጥር የለውም። እሱ ዩዋል ሊደር እንጂ ሁሉም ነገር በቦታው በጊዜው ይከሰታል። ግን የኛም የኦሮሞ ህዝብ እንቅስቃሴ በላቀ ደረጃ ማካሄድ ያለብን ይመስለኛል። መልካም ታዲዮስ፣ እንግዲህ እነዚህ በኦሮሚያ ውስጥ ተወልደው የኦሮሞ ህዝብን መልሰው ለመጉዳት የተዘጋጁ እየጎዱም ያሉ የትግራይ ተወላጆች እንዳሉ እንደው በእነሱ ላይ ተወያይተናል። የኦሮሞ ፖለቲከኞች በዚህ ላይ ምን አይነት ስራ መስራት አለባቸው? እንደው በአገር ቤት ውስጥ የሚንቀሳቀሱት ቄሮችስ ድርሻቸው ምን መሆን አለበት ትላለ? እንደው አጠቃላይ የቄሮ እንቅስቃሴስ እንዴት ትገልጸዋለ? እንዴት ገመገምከው? በመጀመሪያ ደረጃ የቆዩት አባቶቻችን ዝም ብለው አይደለም እዚህ ደረጃ የደረሱት። ይህንን ትውልድ መፍጠር ችለዋል። አገር አለኝ ብሎ የሚያስብ ትውልድ መፍጠር ቀላል ነገር አይደለም። ያውም በጣም ለበርካታ ዘመናት የተገዛ በባርነት የተገዛ በራሱ እንዳይተማመን ተደርጎ የተገዛ ህዝብ ይቅርና ነፃነት ኖሮት እንኳን ጠላት ከውጭ በሚመጣበት ሰዓት ምን ያህል እንደሚያርበተበት የታወቀ ነው። የኦሮሞ ፖለቲካ ድርጅቶች ጥቂቶች ቢሆኑም ማለትም ለህዝቡ እንቆማለን ብለው የሚታገሉ ድርጅቶች አሉ። በእውነት ደማቸው ፈሶ እድሜያቸውን ለዚህ አስተዋጽኦ ያደረጉ ሰዎች አሉ። ህዝብም አለ። ህዝቡም እነሱን ተከትሎ እስከዛሬ ድረስ የሀገር ባለቤትነት እስክንሆን ከእናንተ ጎን ቆመን መታችሁ እስክትረከቡን ድረስ እንታገላለን ብሎ እያለ ከኦሮሞ ፖለቲካ ድርጅቶች አንድ ነገር ነው መደረግ ያለበት። ኢንፎርሜሽን በዛሬ ዘመን በጣም ጠቃሚ ነው። ይሄንን አሁን እኛ እየተናገርን ያለነውን ማዳመጥ ከቻሉ አንደኛ የኦሮሞን ተወላጅ በደንብ ማስተማር። ኦሮሞ 7 አባቱን ይቆጥራል። አባቱ የቅድም አያቱን ይቆጥራል። ይሄ የታወቀ ነው። እኔም አንተም የት እንደተወለድን የት እንደተፈጠርን የት አካባቢ እንደኖርን እንዳደግን እናውቃለን። ይሄንኑ ነገር በመገንዘብ ይሄ አሁን አዲሱን ትውልድ አንተ ማን ብሎ ራሱን እንዲጠይቅ እንዲገመግም ጸጉረ ልውጥ ሰው ሲመጣም ደግሞ ተከላክሎ ኢንፎርሜሽን እንዲለዋወጥ ጋዘር እንዲያደርግ ነው። ለነዚህ ለአገር ውስጥም ላሉ በውጭም ለሚኖሩ የኦሮሞ የፖለቲካ ድርጅቶች የማስተላልፈው መልእክት ቢኖር ይሄንን ነው። ሌላው በተጨማሪ ቄሮዎች ማድረግ ያለባቸው ነገር ምንድነው? እኔ ኦሮሞ ነኝ ብሎ አንድ የትግራይ ተወላጅ ኦሮምኛ ተናጋሪ ሊመጣ ይችላል። ይሄንን አውቀው የማዳግም እርምጃ መውሰድ በዚህ ግለሰብ ላይ ወይም እነሱን ሊበጠብጥ የሚመጣ ሰው ራሳቸውን መከላከል መቻል አለባቸው።
ነገም ተነጎዳም ይሄ እርምጃ በሁሉም ከዳር እስከ ዳር በኦሮሚያ ላይ ሊደረግ ይገባል። ነገር ግን ቆቤ ጄኔሬሽኑ ይሄ አሁን ቄሮ የሚያደርጉት ነገር በጣም የሚገርምና የሚደንቅ ነው። በነገራችን ላይ እነዚህ ቆቤዎች አሁን የቄሮ ጄኔሬሽን ይሄ አሁን ቆቤ ጄኔሬሽን ወጣቶች የሚያደርጉት ትላንትና የመረረ ትግል ሲያደርጉ የነበሩ ከአባቶቻቸው ተምረው ነው። ባለፉት 20 ዓመታት በጣም በርካታ ገንዘብ ቲፒኤልኤፍ አፍስሶ ኦሮሚያ ላይ ያላደረገው ነገር የለም። ነገር ግን ማረጋገጥልህ ነገር ቢሆን የኛ አባቶች ትግሉ ላይ ያሳለፉት እነሱ የዘሩት ዘር እየበቀለ መምጣቱንና ትግሉንም ደግሞ ከነሱ ወጣቱ እየተረከበ እንዳለ ይሄም ወጣቱን ደግሞ ከዳር ለማድረስ ጥቂት ጊዜ እንደቀረው እና ከጠላት መንጋጋ ለማላቀቅ ትንቅንቅ የያዘበት ጊዜ አለ። መሳሪያ ከታጠቀ በጣም በሰለጠነ ወታደር በሚጠበቅ መንግስት ነው እንግዲህ እነዚህ ልጆች ፊት ለፊት ገጥመው እየታገሉ ያሉት። ምንም ጥርጥር የለም ነፃነት ቁጭ ብሎ አይገኝም። በደምም በአጥንትም የተገነባ ነውና መታገል አለብን። ሀገራችንንም ከጠላት ማላቀቅ መቻል አለብን። ትግላቸው ግን በጣም የሚያስደስት ነው። በእውነት በየቀኑ የሚሰማው ነገር በጣም የሚያስደስትና ለሁሉም ሰው ለሁሉም ኦሮሞ በእውነት ባለፉት 3 ዓመታት እየተደረገ ያለው የሚያስደስት ነው። በዚህ መቀጠል አለብን ባይነኝ ነኝ። መልካም ታዲዮስ፣ እንግዲህ እንደምታውቀው እንደሰማኸው ህዋት የኦሮሚያ ከፍተኛ ዩኒቨርሲቲ ተማሪዎችን በግዳጅ ስልጠና ለመስጠት እየታገለ ይገኛል። የኦሮሞ ተማሪዎች ደግሞ በደም የተጨማለቀ መንግስት ጋራ አንነጋገርም፣ ወንድሞቻችንን እየገደላችሁ አባቶቻችንን እየገደላችሁ ከኛ ጋር ልትደራደሩ አይገባም፣ ነፃነት የሚል ነገር ነበር እየገለጹ የነበሩት። ህዋት በዚህ ሰዓት የኦሮሚያን ዩኒቨርሲቲ ተማሪዎች እንደው ለይቶ ስልጣና ለመስጠትና ያስፈልገው ለምን ይሆን? ምን አስጨነቀው? አንድ ህዝብን ደግሞ ያው የከፍተኛ ዩኒቨርሲቲ ተማሪን በረዘክተህበት ላሰልጥንህ ማለት እንደው ምን ይመስልሃል? ከሰባዊ መብት አንፃርስ እንዴት ትመለከተዋለህ? እውነት ትክክል ብለዋል። ይሄ የመናገር መብት የምንለው ፍሪደም ኦፍ ስፒች እዛ ሀገር የለም፣ ምንም ጥርጥር የለውም። ቀደምትም በሶስት መንግስታቶች ባለስላሴ ዘመንም በደርግ ጊዜም አሁንም እነዚህም ያንኑን ነገር ነው ሪፕሬስ ያደረጉት ያሉት። እነዚህ ተማሪዎች እንደ በፊቱ የሚነዱ አይደሉም። የዩኒቨርሲቲ ተማሪዎች የኦሮሞ ተወላጅ ዩኒቨርሲቲ ተማሪዎች እንደፈለጉ መነዳት ስላቆሙ መጠየቅ ስለጀመሩ ያንንም ለማድረግ ደግሞ አንደኛው አሁን በጣም እያስፈራቸው ያለው ኦሮሚያ ላይ ችግር መኖሩን ነው። የአገር ባለቤትነት ጥያቄው እየጨመረ መምጣቱን ገበሬውም ደግሞ በዛው ልክ አብሮ መሳተፉን ከዛም በተጨማሪ ደግሞ የቲፒኤልኤፍ ኤሌክሽን ይሄ አሁን ፌክ ኤሌክሽኑ ስለመጣባቸው ሳያውቁት እነዚህን ተማሪዎች በብዙ ነገር ለማማለል የተደረገበት ነገር ሙከራ ነው እየተሞከረ ያለ። ነገር ግን ይሰራሉ አይመስለኝም። ተማሪው ዛሬ የሚጠይቀው የሚፈልገው ገንዘብ አይደለም። ገንዘብ የሚፈልጉት እኮ እየገቡ እንገባለን እያሉ ያወሩ ነው ያሉት። በኦሮሞ ዩኒቨርሲቲ ተማሪዎች ግን የሀገር ባለቤትነት ጥያቄ ነው እየጠየቁ ያሉት። ገንዘብ አይደለም፣ ሀብት አይደለም፣ ቤት አይደለም፣ ስልጠና አይደለም። ልብ በል አገራችንን በሰላም ልቀቁልን፣ እማትለቁ ከሆነ ግን በሚገባችሁ ጫካ ውስጥ በለመዳችሁት ቋንቋ እኛም ወደ እናንተ እየመጣን ነው፣ እናም እባካችሁን ተውን፣ አትደርሱብን እያሉ ነው ያሉት። ያንንም ለማድረግ ሲሞክሩ ደግሞ ምን እየተፈጠረ እንዳለ በየዌብሳይቱ ላይ አንተም እየገለጽከው በዜና እየሰራው ትገኛለህ።
ይሄ አዲስ ነገር አይደለም በደርግም ጊዜ ይሄ ነገር ይደረግ ነበር ኃይለ ሥላሴም ጊዜ ይደረግ ነበር ይሄ አሁን የሚደረገው ነገር እንደ አዲስ አይደለም መታየት ያለበት ሌላው ልጨምርልህ ባለፉት በስንፍኔ ዙሪያ ላይ የመሬት ነጠቃው በሚደረግበት ህግ ላይ ያወጡ በሚያደርጉበት ጊዜ አስበው እየተንቀሳቀሱ የነበረው ነገር ነበረ ፍንፍኔን አዳማን ጭምር አምቦን እናደርግና መሬቱን ጭጭብ አድርገን ሽጠን እኛም በጥቂት ጊዜ እንበለጽጋለን ብለው አስበው ነበር ያንን ነገር እኮ ያደረገው ዩኒቨርሲቲ ተማሪ ነው ያንን ነገር ማቆም የቻለው እነዚህ ዛሬ እናስለጥናቸዋለን ብለው የሚያስቧቸው ተማሪዎች ናቸው እነዚህ ተማሪዎች ጥያቄያቸው ቁራሽ ዳቦ አይደለም የመሬት የማንነት ጥያቄ እየጠየቁ ነው ያሉት እነዚህ ተማሪዎች እስር ቤት አግሯቸው የራሳቸው ኮንሰንትሬሽን ካምፕ ውስጥ አስገብተዋቸው ስቃይ ያበሏቸው በአንድ ምላጭ 10 ሰው እየተላጨ በየሚዲያው ላይ ያየኸው ዛሬ ኑና ይቅርታ ጠይቁን 3000 እስከ 5000 በላይ አንዳንዳችሁ እንሰጣቸዋለን ግን አጥፍተናል በሉና በዛ በእኛ በለመደ ኢቲቪ እናቀርባቸዋለን መንግስትን ይቅርታ ጠይቁና ትወጣላችሁ ተባሉ ይህንን የሚያደርጉት አስቴር ማሞ ናቸው አይ እኛ እኮ ሌቦች አይደለንም ስንሰርቅ ተይዘን አይደለም የገባነው የፖለቲከኛ እስረኞች ነን መፍታችንን የጠየቅነው የትንይት አገራችን ነው እናንተ ናችሁ ከሌላ ሀገር መጣችሁ ያሰቃያችሁን ያላችሁትና እኛማ ይሄንን ነገር አንቀበልም ብለው እስከ ዛሬ ድረስ እስር ቤት እየማቀቁ ነው ያሉት ይህንን ያለ ትውልድ ይህንን የተናገረ ተማሪ ዛሬ የወያኔን የተባለውን አሁን ስልጣና ይወስዳል ብለህ ካልከኝ በእኔ በኩል አይመስለኝም አንተም የምታውቀው ነው እና ይሄ አሁን የመጣው ትውልድ በጣም ሰልፍ ኮንፊደንሱ በጣም የተገነባ ወደ ኋላም ሊል የማይችል የሀገር ባለቤትነት ጥቅሙም የገባው ተምሮም እየሰማ የሚያደገ ትውልድ ስለሆነ እዚህ ትውልድ ላይ ደርሰናል ይህንን ትውልድ ደግሞ ምናልባት 100 ሰው ሊገል ይችላል ቲፒኤልኤፍ ልትገል ትችላለች 200 ልትገል ትችላለች 1 ሚሊዮን የኦሮሞ ወጣት ግን ትውልድ ልትጨፈጭፋቸው እናም አሁን የሚያደርጉት ነገር ከፍራቻ የመጣ ነው የሚያደርጉትን ነገር የሚይዙትን ስለጭ የሚጨብጡትን ስላጡ ነውና በእውነት የሚሳካላቸው አይመስለኝም እናም ይሄም ደግሞ ትግል ወደ ኋላ ይቀለበሳል ብዬ አላምንም በኔ በኩል እዩ መልካም ታዲዮስ እስኪ በዚህ ዜማ እረፍት እናርግና ወደ ቀሪው ጥያቄ እንመለሳለን መልካም ቆይታ አድማጮች Name
ishee barannee bulla jennaan dubbitti namtu taate qotannee bulla jennaan lafti wadaroo taate tola sina beellisee tilmikee jabeessisee ijoollee goota keenyaa miilli koosee baabattee lafuma seenaan lattee iddeessaan acheessiftee iddeessaan horaadumaa garboomaan joraadumaa መስዋዕትነት የከፈልነው ስለ እውነትና ለእውነት ነው ከተዋጋህ በደንብ ተዋጋህ እያሉ ድምጻውያኖቹ አቀንቅነዋል እንግዲህ ታዲዮስ በዜማው ዘና እንዳልክ ተስፋ አደርጋለሁኝ እንዴታ በጣም ጥሩ ዘፈን ነው የሚያነቃቃ ነው አርቲስቶቻችን
በእውነት ጥሩ ስራ እየሰሩ ነው በዚህ ይክፉበት መልካም እነሱም ለህዝቡም ለነሱ ነውና ጥሩ ነው በጣም የሚያስደስት ዘፈን ነገር በጣም አመሰግናለሁ ታዲዮስ እንግዲህ ድምጻኖችም የገለጹት ምንድነው እንደ እባብ ተቀጥቀጠን በየቦታው ወደቀን ተገደልን ነው የሚሉት እንደውም አንዱ ድምጻይ ወንዱ ሲዘፍን እንደሰማው ባህላችንን ማንነታችንን ሊያሳጡን መንገድ አወጡ አዳማን መሬታችንን ሊሸበችቡ ሊሸጡ ሊለውጡት እያለ አቀንቅኗል ኢህአዴግ ወይም ህዋት በተቀናጀ መንገድ ነው የኦሮሚያን ሀብት እየዘረፈ ያለው አንደኛም በራሱን በሀብት እያደራጀ ስልጣኑን እንዲጠነክር በሀብት እና በተለያየ ነገሮች ራሱን እያደራጀ ይገኛል በሌላ በኩል ደግሞ ስንታይ የኦሮሞ ህዝብ የተቀናጀ ነገር የለውም የሚሉ ወገኖችም አሉ የፖለቲካ ተንታኞችም የሚሉት ምንድነው የኦሮሞ ህዝብ ትግል የተደራጀ አይደለም ተንዛዛ እድሜው ረዘመ ልጆችን ከማስፈጀት በስተቀር ውጤት ልናይ አልቻንም የሚሉ ወገኖች አሉ እንደው ምን ትለኛለህ እንዴት መሰለየው ከነዚህ ሰዎች ጋር አልተማማም ብዬ አልከራከርም ነገር ግን የኔን አስተሳሰብ ለመግለጽ ሞክራለሁ ምንድነው በአንድ የትግል ጎራ መንገድ ላይ ስትሄድ አንዱ ቀጥታ ሄዶ አጭር ጊዜ ሰክሲድ ያደርጋል አንዱ ደግሞ ጠመዝማዛ መንገድ ሄዶ በጣም ብዙ ቁጣውረድ አይቶ ያንን የፈለገበት ቦታ ይደርሳል እውነት ነው አንዳንድ ኦሮሞዎች በዚህ ትግል የተበሳጩ የኦሮሞ ተወላጆች ይኖራሉ ነገር ግን ምንድነው ብዙ ጊዜ እኔ እንደ አንድ ኦሮሞ ተወላጅ ውጪ ሆኜ እንደማየው እኛስ ምን አደረግን የሚለው ጥያቄ አለ እኛስ ለዚህ ለኦሮሞ ህዝብ ትግል አስተዋጽኦ አድርገናል ወይ አቶ ታዲዮስ እዚህ ጋር ሐሳብህ እንዳልበት ነው ላስቆመም አሁን ያነሱ ያሉት ለኦሮሞ ህዝብ የኦሮሞ ህዝብ ድርጅት ውስጥ ለምሳሌ የኦሮሞ ነጻነት ግንባር ውስጥ የኔ ድርጅት ነው ብዬ ውስጥ የኔ ማንነቴን ድርጅት ውስጥ እንዳይከፈለው ድርጅቱ የኔ መሆን መቻል አለበት ነው የሚሉት የኦሮሞ ህዝብ ሁሉንም ኦሮሞ ህዝብ በድርጅት ውስጥ ራሱን እንዲያይ ከተፈለገ ኦነግ የሁሉም ህዝብ መሆን መቻል አለበት ነው የሚሉት ያ ድርጅቱ እኔ ምን አደረኩኝ እንዳልል ወይም የሚሉት እኛ እንዳንደግፍ እንዳናደርግ ውስጥ እዛውስ ኦነግ ውስጥ ራሳችንን ልናይ አልቻልንም የሚሉ የኦሮሞ ተወላጆች አሉ ይሄንንም አንድ ላይ አያይዘን እንድትመልስልኝ ይፈልጋለሁ እንዴት ታያዋለህ አንድ እኔ የኦሮሞ ነጻነት ግንባር ባለስልጣን አይደለሁም ቅድም እንዳልኩት እነሱ ቀርቦ ቢናገሩ ጥሩ ነው ቅድም እንዳልኩት ውጪ ቆሜ እንደምመለከት አንድ ኦሮሞ ተወላጅ ያንን ለመጣበት ነበር በውስጡ ገብቶ ፓርቲሲፔት ማድረግ ካልቻልክ በተሰፖርት ማድረግ ካልቻልክ ይሄ ድርጅት እኮ በሰው የተደራጀ ነው ሰው ሄዶ ሰፖርት ካላደረገው እኮ ዝም ብሎ ሁለት እግር የለውም የሚንቀሳቀስ አይደለም የኦሮሞ ነጻነት ግንባር ለኦሮሞ ህዝብ ነው እየታገለ ያለው ለሁሉም ኦሮሞ ህዝብ ከዳር እስከ ዳር ያለው ስሙ ራሱ ኦሮሞ ነጻ የሚያወጣ ድርጅት ነው የሚለው የኦሮሞን መብት የሚጠይቅ ድርጅት ነው የኦሮሞን የሀገር ባለቤትነት መብት እንዲያገኝ ለማረጋገጥ የሚታገል ድርጅት ነው ነገር ግን ያልገባን ነገር ቢኖር ጠላት በኦሮሞ ተወላጆች አማካይነት ይሄንን ድርጅት ለሁለት 10 አመታት በጣም ውስጡ ተሰግዝጎ አንድ እርምጃ ወደፊት አንድ እርምጃ ወደኋላ ያም ማለት ከዛ እንቅስቃሴ እንዳይወጣ እያደረገው ነበር ልክ እንደ ምንጭዋ ግን ባለፉት 4 አመታት እየጸዳ እየጠራ የመጣበት ሁኔታ ነው የምታየው አንተም እንደምታውቀው የኦሮሞ ተወላጆችም እንደሚያውቁት በርካታ የኦሮሞ ተማሪዎች
ቲፒኤልኤፍን ቻሌንጅ ማድረግ በሚጀምሩበት ጊዜ ከውስጡ ወጥተው እኔ ኦሮሞ ነኝ በኦሮሞ ነጻነት ግንባር ባንዲራ ሳይለውጡ የኦሮሞ ስም ሳይቀይሩ እኔም ኦሮሞ ነጻነት ግንባር ነኝ ብሎ የሚወጡ ድርጅቶች አሉ። ይሄንን የኦሮሞ ኮሚኒቲ አቅም ጠንቅቆ ያውቃል። የኦሮሞ ህዝብ አቅም በደንብ ጠንቅቆ ከኔና ካንተ የበለጠ መረጃዎች ይደርሱታል። የኦሮሞ ገበሬ አቅም ያውቃል ማን እንደሚታገልለት ማን እየታገለ እንዳለ ማን ለሱ ጥሩ የሆነ ነፃ መሬት ሊያረጋግጥለት የሚችል ድርጅት እንደሆነ የኦሮሞ ህዝብ ያውቃል የኦሮሞ ገበሬ ያውቃል። ስለዚህም የምንነግረው ለአድማጮችም ቢሆን መንገር መፈልገው ነገር ቢኖር የኦሮሞ ነጻነት ግንባር እንደውም ጠላቱ እንደ ብዛቱ አንፃር ስንገምተው በጣም ጠንካራ መረቡንም ቲፒኤልኤፍም ሆነ ጠላቶች ሊበጣጥሱት ያልቻሉ ልንኮራበት የሚገባ ድርጅት ነው። እንደውም አንድ አባባል አለ በእጅ የያዙት ወርቅ እንደ መዳብ ይቆጠራል። በሌላው በጠላት ጎራ ስታይኮ 6 ወር ድርጅት ተቋቁሞ በ7ኛው ወር የለም ድምፁንም አትሰማም። እንደገና ከ6 ወር በኋላ ይቋቋማል ይጠፋሉ። ልክ ጤዛ ናቸው እና ተነው ነው የሚጠፉት። የኦሮሞ ነጻነት ግንባር ግን ያውም በውጭ ምንዛሬ ዶላር ተተምኖበት ይሄ ድርጅት 24 ሰዓት ክትትል እየተደረገበት እንዳይሄድ እንዳይራመድ አድርገው ገንዘብ እያፈሰሱበት ያሉ ጠላቶች አሉ። በዚህ አንፃር ግን ካልኩሌት ስታደርገው ጠንካራ ድርጅት በጣም በብዙ መንገድ የተያያዘ ድርጅት መሆኑን ከህዝቡ ጋራ የተሳሰረ መሆኑን የምታየው ማለት ነው። ይህንን ነው ልነግርህ የምፈልገው። በጣም ይቅርታ ጠይቃለሁ እኔ እና ይህንን ነው ልል የምፈልገው ማለት ነው። እዩ የሚመስለው ለማጠቃለል ያክል እነዚህ አሁን የኦሮሞ ተወላጆች አንዳንዶቹ በብስጭት በመናደድ በእውነት ከመናደድም አንፃር ነው በጣም ከመቆጣትም አንፃር እንደሆነ ይገባኛል። ግን በእውነት ሁላችንም የምንደሰትበት ዘመን ቅርብ ነው። ይህንንም ድርጅት ደግሞ ከመኮነን ይልቅ ከመቆጣት ይልቅ ውስጡ ገብተው እየተገናኙ እየተነጋገሩ ችግሩን እየቀረፉ ወደ ነጻነት ጉዞ መራመድ ተገቢ ነው። ችግሮች ይኖራሉ። ሁሉ ነገር በተለይ የነጻነት ትግል አልጋ ባልጋ አይደለም። እናም ውጪ ተቀምጠው ደግሞ ከሚናደዱ ውስጡ ገብተውበት ትግሉን አፋጥነን አገራችንን ከጠላት ለማስለቀቅ መታገል አለብን። እውነት ነው። ይሄንን ቅድም እንደዘረዘርኩል የጠላት እጅ ውስጡ ገብቶ ነበረ። አሁን ግን ውጪ ተቀምጬ እንደማይ ከሆነ ራሳቸውን እያጸዱበት ራሳቸውን በደንብ እያጸዱ የመጡበት ሁኔታ አለ። ደግሞም እያየነው ነው። እነዚህ አሁን እያጸዱበት የመጡበት ሁኔታ ስም ቃመጮም ሳና ሸኔ አንድ መሆናቸው ችግሮቻቸውን ፈተው ወደ አንድ መመለሳቸው የኦሮሞ ህዝብ በጣም ተደስቶበታል። ይሄም ማለት ራስን ፈትሾ ማግኘት ማለት ነው። ችግር ቢኖርም ያንን ችግር ተቋቁሞ ግን ወደ አንድ መምጣት ራሱ ቀላል አይደለም እንጂ እውነት ችግር የለም ማለት አይደለም። በይበልጥ ግን እርግጠኛ ነኝ አንተም የኦሮሞ ነጻነት ግንባር ባለስልጣናትን አቅርበህ በደንብ እንደምታወያየን ለኦሮሞም ህዝብ ጥሩ መረጃ እንደሚሰጡ እርግጠኛ ነኝ። ግን እንደኔ አስተሳሰብ በእውነት ይሄ ድርጅት በጣም ሊከበር ይገባል፣ ሊመሰገንም ይገባል። ችግሮች አሉ። አዎ አሉ። በእኔና በአንተ ቤትም ችግር አለ። ውጪም ጓደኛና ጓደኛ መካከል ችግር አለ።
እንደ ድርጅት ስታየው ግን ይሄ ድርጅት ያ ሁሉ መከራና ስቃይ የወረደበት ሰርቫይቭ አድርጎ ለዛሬ ትግል መድረሱ ራሱ በጣም ሊመሰገኑ ይገባል የኦሮሞ አባቶች። እናም ትግሉ ግን አሁን መስመር ይዞ በጣም እየተስተካከለና ይሄው ቄሮዎችን በአገር ውስጥ ከጠላት ጋር እየተፋለሙ የመጡበት ሁኔታ የዚሁ ድርጅት ውጤት ነው፣ የኦሮሞ ነጻነት ግንባር ውጤት ነው። እናም በእውነት ነው ሊናደድ ይገባል። ግን እርግጠኛ ነኝ የኦሮሞ ነጻነት ግንባርም ለኦሮሞ ሕዝብ እስከ ቆመ ድረስ ደግሞ እነሱንም ደግሞ አንድ ቀን ጮቤ እንደሚያስረግጥ እርግጠኛ ነኝ። ለነዚህ ለተናደዱ ግለሰቦችም ሆነ ግለሰቦች ናቸው ኦፍ ኮርስ ግለሰቦች ናቸው ሊደሰቱበት የሚችሉበት እውነት ለካ እንዲህ ነው ወይ የሚሉበት ጊዜ ቅርብ ነው ባይነኝዩ። መልካም ጥያቄዎችን እያጠናቀቅኩ እገኛለሁ። ጊዜ ቢኖር ኖሮ በዚህ በኦሮሞ ነጻነት ግንባር ዙሪያ በሰፊ ብንወያይ በጣም ደስ ይለኛል። የኦሮሞ ህዝብ ብዙ ጥያቄዎች አሉት፣ የተቀራውም ህዝብ ጥያቄ አለው። እንግዲህ ከኦነግ አመራሮች ጋር ለማድረግ ሞክራለሁኝ። ታዲያስ እንደሰማኸው ትናንትና አንዳንድ ሚዲያዎች ሰበር ዜና አሰምተውናል። የአንድነት ኃይሎች በጋራ ለመስራት ውህደት ፈጥረዋል። የአንድነት ኃይሎች ሲባሉ ግንቦት ሰባት እንዲሁም አርበኛ ግንባር እና የአማራ ድርጅት የሚባል በጋራ አንድ ላይ ሆነው ወያኔን ለመጣል ለመታገል ቃል ኪዳን ገብተዋል። እንደው ለኢትዮጵያ ህዝብ ለተቀራው ብሔር ብሔረሰቦች እንደው የሚያመጣው ፋይዳ ምን ይመስላል? እውነትስ ይሄ ነገር እንዴት አየኸው? በእውነት አይቻለሁ፣ አስቆኛል። እኔ ሳይም ራሱ በተለይ የአማራ ድርጅት የሚባል ሲባል እኔ በእውነት እዚህ ሚዲያ ላይ አይመጥንም እንጂ የተናገርኩትም ነገር ነበረ። የሳቁትም ማሳሳቅ በጣም ነው የሚገርመኝ። አማራ የሚባል ብሔር የለም፣ አማራ የሚባል ድርጅት የለም ሲሉን እውነት አድማጮች ጉግል ያርጉት። አማራ የሚባል ድርጅት የለም ብሎ በጣም በርካታ ፖለቲከኞች አማራ የሚባል ሀገር የለም፣ አማራ የሚባል ክልል የለም፣ ቋንቋ ብቻ ነው ያለው ሲሉን ነበር። ትላንትና ግን አማራ የሚባል በአማራ የተደራጀ ድርጅት ሰማን። ሰምቼውም አላቀው ስም ማለት ነው አርበኞች ግንባር። ጥሩ ነው አርበኞች ግንባርና ግንቦት ሰባት። በኔ በኩል የንዴት ነው ያስመሰለባቸው። ማለትም የተቀረው ህዝብ እነሱን ተቀብሎ ዳግም በባርነት ዳግም ባለፉት ቀደምት 70 ዓመታት እየተደረገ ያለውን ነገር ስራ ለመስራት ዳግም እነሱ ተደራጅተው ወደ መሀል ሀገር ገብተው ያን ብሔረሰብ እየተፈለጉ ለመግዛት ከሆነ ቲፒኤልኤፍን ህዝቡ የሚታገለው እኮ አንዱን ጨቋኝ አምጥቶ አንዱን ጨቋኝ ገዢ መደብ ለማድረግ አይደለም። በኔ በኩል የሚሳካ ነገር አይደለም። ምናልባት ግንቦት ሰባት ከመሪው ጋራ በተያያዘ አንዳርጋቸው ጽጌ ስለተያያዘ የንዴት ያክል ነው እንግዲህ ስምምነት በጋራ ለመታገል ውህደት አደረግን ብለው መግለጫ አውጥተው የንዴት ያስመስልባቸዋል። እንደ ግለሰብ እኔም ብትጠይቀኝ ቲፒኤልኤፍ የመን ድረስ ሄዶ ብዙ በርካታ ገንዘብ አውጥቶ አንዳርጋቸው ጽጌ መያዙ በእውነት ቅሌትና ውርደት ወንጀለኛ መንግስት መሆኑን ያሳያል። እናም እምልህ ነገር ይሄ አሁን ኢዮብ ይቅርታ ጠይቃለሁ። በጣም ዘፈን ይኖርሃል የምትለቀው ዘፈን የምትሰማ ከሆነ እስቲ ኢዮብ ተቋረጥን መሰለኝ አለው አይደለም የምትሰማው? አለህ እሺ። እና ያናድዳል። በወንጀል እንደዛ የድርጅቱን ጸሐፊ እንደዛ ማድረጋቸው በጣም አስነዋሪ ነው። ነገር ግን አሁን ግንቦት ሰባት እያደረገ ያለው ነገር እኔ በእውነት
የትም ማደርሰው ነው ብዬ ነው ማስበው በነገራችን ላይ አንድ ሳልጠቅስ ማላልፈው ነገር ይኖራል ሶስቱም መንግስታቶች ማንሳት ያስፈልጋል እሱም የኃይለ ሥላሴን መንግስት የማይኖሪቲ ግሩፕ ነበረ ይሄም የሚያሳየው ብዙሃኑን ገበሬ አራሹን አርሶ በገዛ መሬቱ በገዛ ቄው ያፈራውን ሀብቱን 70%ን ከገበሬው እየነጠቀ የሚወስድ መንግስት ነበር እንደምታውቀው ያንንም የማይኖሪቲ መንግስት የማጆሪቲው መንግስት ለማቋቋም አልቻለም ማይኖሪቲ መንግስት ሁሉ ጊዜ እንደምታውቀው ሰውን ያሳዶ በመግደል የማጆሪቲውን የሀገር ባለቤትነት ጥያቄ ማስቆም ነው ያም የሚያሳየው ምንድነው በርካታ ሰዎች በስቅላት መገደላቸው በሀገር ካዲነት ተብሎ እየተከሰሱ እስር ቤት መወርወራቸው በዛው ልክ ደግሞ ከዚህ ከብዙሃኑ ህዝብ የመጡ ተወላጆች በተለይ የኦሮሞ ተወላጆችን በአይነ ቁራኛ እንዲከታተሉ ሌላ ሰው በጎናቸው ማስቀመጥ እንደዚህ የመሳሰሉ ነገሮች ነበሩ በተፈሪ መኮንን ወይም በኃይለ ሥላሴ ዘመነ መንግስት አሁን ደግሞ በደርግም ደግሞ ስትመጣ በሀገር ሀብት ተምረው ስንት ወጪ ወጥቶባቸው የገበሬውን ታክስ ተጠቅመው የተማሩ ጀነራሎችን እንዴት ባንድ ለዚህ ትረሽነው እንደገደላቸው ታውቃለህ ይሄ ሁሉ ምንድነው የማይኖሪቲ ስለሆነ ሁሉ ጊዜ ስጋት ስላለበት የተማረውን ኃይል በመጨቆን እንዲሁም አልፎ ተርፎ ደግሞ ከብዙሃኑ ውስጥ ተፈሪ በንቲ ማንሳት ይቻላል በመግደል ምን ያህል 17 አመት መዝለቅ ችሎ ነበር አሁንም ደግሞ ስትመጣ በቲፒኤልኤፍ ማጆሪቲ ግሩፕ ነው ተማሪዎችን እያሳደደ በሽብርተኝነት የፖለቲካ ድርጅቶችን እየከሰሰ እንዳይናገሩ እንዳይጋገሩ እያደረገ ለ23 አመት ይህንን ህዝብ መከራ እያሰቃየ እያኖረ ይገኛል እናም ይህንን ስታዩ ታዲያ የማይኖሪቲ ግሩፕ ለዛም ሄዶ የግንቦት ሰባት አካሄድ ይሳካል ብሎ ማለት በአሁኑ በተለይ በአንደኛው ክፍለ ዘመን በጣም በእውነት ኤክስፓየርድ ያደረገ የፖለቲካ አካሄድ ነው እናም አይጠቅማቸውም ይህንን ቢቶ ይሻላቸዋል ባይነኝ እናም ይህንን ያነሳሁት ለዛ ነው የሚሆን ነገር አይደለም እና የሀገር ባለቤትነት ጥያቄ የሚጠይቁ ህዝቦች በርክተዋል እና ብሔረሰቦች ማን እንደተጨቆነ እርስ በራሳቸው ስለሚታወቁ ብዙም የሚያሰጋ አይደለም ግን የሚያስቅ ነው በእውነት የሚያስቅ አካሄድ ነው ብዬ ነው ማስበው መልካም አንድ አድማጭ ይሄን ነገር እንደው ለአድማጭ እንዳቀርብ እንድጠይቅ ስለጠየቁኝ ይሄን ጥያቄ እስኪ ላንተ ላድርግ አንዳንድ የኦሮሞ ድርጅቶች በኢትዮጵያ አንድነት እናምናለን እንታገላለን የሚሉ ድርጅቶች ውደት ለመፍጠር እየተንቀሳቀሱ እንዳለ ሹካሉኝ እንደውም የኦሮሞ ሴንተር እንደው የተባሉትን እንደ ኮሚኒቲ አይነቶችን ለመያዝም እንቅስቃሴ እያደረጉ ይገኛሉ ኦሮሞን ለመበታተን እየሞከሩ ነው ያሉት የሚል ነገር አለ እንደው ስለምታውቀው ነገር ካለስ እንደው ምንስ ትላለህ በዚህ ላይ በወሬ ደረጃ በእውነት አዎ የተሰማው ትንሽ ቆየት ብሏል እኔም ጆሮ ደርሷል በርከት ያሉ ኦሮሞ ተወላጆች በተለይ የኦሮሞ በውጪ የሚኖሩ ዲያስፖራዎች ይህንን ነገር ኮሚኒቲውን ለመቆጣጠር የሚያደርጉት ነገር አለ ይህም እንግዲህ የቲፒኤልኤፍ እርምጃ አለበት ማለት ነው ይህንን ተጠንቅቆ አይቶ ህዝቡ እየተከታተላቸው ነው ኮሚኒቲን ለመያዝ የኦሮሞ ማህበረሰብ የሚበዛበት ቦታ ገብተው የፖለቲካ ስራ ሊሰሩ ለማጨማለቅ የሚደረግ ስራ ህዝቡን ለመከፋፈል የሚያደርጉት ነገር አለ ይሄ ዛሬ አይደለም የተጀመረው ጠላቱን ላይ ያደርጋል በተለይ ደግሞ አሁን ሁለት ድርጅቶች አሉ ይባላል ስማቸውን ዛሬ መንቀስ ባንፈልግም አንዱ በከማል ገልቹ የሚመራ ነው ሌላው ደግሞ አለ
ውደት ልክ ውደት እንፈጥራለን ብለው መንገድ ጀምረዋል የሚባል ነገር አለ። እሰየው የሚሆንላቸው ከሆነ መንገዱን ጨርቅ ያድርግላቸው። ነገር ግን ሁለት ከዛ ሶስት ሰው ከዚህ ሆኖ በመደባለቅ የሚመጣ ውጤት ካለ የምናየው ነገር ነው። ስለዚህ የምነግር ነገር ውጤቱን በኋላ የምናየው ነገር ስለሆነ በእውነት እንደ ወሬ እኔም ብቻ ሳልሆን በርካታ ሰዎች ሰምተውታል እና እንደውም አልፎ ተርፎ አገር ውስጥ መግባት እንዳለብን በዚህ በ2007 ምርጫ ኤሌክሽን ቻሌንጅ መደረግ እንዳለበትና ኦፒዲዮ አባላት ስፖርት መደረግ አለባቸው የሚልም እንቅስቃሴዎች ሁሉ የተካተቱ ስለሆኑ በእውነት ይሄ ነገር ይሰራል ብዬ እኔ በኔ በኩል አላስብም እና እኔ በኔ በኩል እኔ ፕሊዝ አቁሙ ነው የምላቸው ለእነዚህ ሰዎች። መልካም አቶ ታዲዮስ በመጨረሻ ልታስተላልፈው የምትፈልገው መልእክት ካለ? እኔ የምለው ማስተላልፈው ነገር በእውነት ታንኪዩ ነው የምለው። ስለዚህ አመሰግናለሁ ላንተም ለአድማጮችም ለወደፊቱ እንግዲህ በሰፊው ደግሞ በሌላ ጉዳይ በሌላ እንትን ላይ መተን እናወራለን ብዬ አስባለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። ጭብጦን ገላናዳም ድምጻዩ ይቀጥላል። ጭብጦን ገላዳ ውጣታ ገራዳ ከነከባ ቢየደተው
የተከበራችሁ አድማጮቻችን እንግዲህ ፕሮግራማችን በዚህ አበቃም። እስከ ሳምንት መልካም ሳምንት ቸር ያሰማን። ደህና ሁኑ። ወደጋ ፈጅመላና ናካጋዩ ጎባጃቱማ ወደዳ ቡባተኒ አዳጋ በኮንኮ ወደዳ ቡባተኒ ሶኮሩ ጋሞጂዳ ሶኮሩ ጋሞጂ በሪ በሪ ገላ namni lammi gamne karamo bingirize karaura gala jenure alamigo atira di daro jenure tizanga balakabu balakabu ni ragade mode gota gade mode keza barakabu oso kormi jiru alamigo moso kormi jiru dibicholanu moso kormi jiru dibicholanu oso walingi galenge abale yanko oso walingi galenge alamigo oso wali galenge malaga nanu dinele nanu wana mago to koromi kibitu artu male dirike kibitu artu male dirike kibitu Sanga karaduranga yongo kubamalenge murani marga rakina lamio binyanga lagamitinilanga mumatarga salale abiya kongo bingi yagoto danga bingi yakoromi kisake nyambegani nanga mayaranganu setiormi tupinga fahamate ganga chabdeoga longo la zenani lubundu te badulenge nungo te tombadungu jongo le zenani lubundu te badulenge nungo te tombadungu jongo le zenani Hola sardine niñate adato, hola sardine niñate adato. Il macake